ሁሉን ነገር ትገኝ ሰረኝ ይገባያል እንጂ እንደው ነዋይና አንተ ይሄን የመሰለ ካሴት እንድትሰሩ ያገናኛችሁ ገጠመኝ መነሻው እንዴት ነበር? በዚህ እንጀምር። መነሻው ነኝ መነሻው መጀመሪያ ፀሐዬ ዮሐንስ ያዝ ያዝ ሳብ ሳብ የሚል ዘፈን አለው። እሱን አንድ ዘፈን ኢትዮ ሙዚቃ ቤት ነው ያሳተመው። ከ10 ዘፈኖች ያ ነዋይ የሰጠው ዘፈን ያዝ ያዝ ሳብ ሳብ የኢትዮ ሙዚቃን ካሴት በሙሉ ሊሸጥ የተቻለው በዛ ዘፈን ነው። እስቲ ተመልካቹም ይሄንን ዘፈን የበለጠ እንዲያስታውሰው አራታ አንቺ ልጅ ያዝ 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 ሳብ ሳብ ጠበቅ አድርገኝ ጠበቅ የቀረው ቀርቶብኝ የተሰኘውን ካሴቱን ሲያወጣ እዛ ላይ የነዋይ ደበበ ድርሰት ስለሆነ በቃ ይሄ ነው ነዋይ ደበበን እንዲሰራለት ያደረገኝ ይሄ ነው። ከዛ ሄድክ ራስ ቲያትር ሄድክ? ሲኒማ ራስ ቲያትር ይሰራላሉ። እዛ ሄድኩ አገኘሁት። ያንተ ዘፈን ነው ወይ ይሄም ዘፈን ስለው አዎ አለ። እንደሚሸጥከው ስለው ትንሽ በቃ ለጓደኛዬ ነው ምናምን አለ። ከዛ በቃ ዘፋይዴ ወይ ስለው አዎ አለኝ። 10 ዘፈኖች የቀረስኩት አለ። ሁሉ ቦታ ሙዚቃ ቤቶች በሙሉ ዞሬ አንተ ድምጽህ የአብየት ዘፈን መስፈን ብቻ ነው የምትችለው፣ የፍቅር ዘፈን መስፈን አትችልም፣ ድምጽ ቀጭን ነው ምናምን ብሎ አልተቀበሉት አጣጣሉበት። እኔ ገርሞኛል። እንደዚህ አይነት ፕሮዲዩሰሮች እንዴት እንደዚህ አይነት ዘፈን አንፈልግም ብሎ እንትን ይሉታል ብዬ በቃ እኔ እሰራለሁ አልኩት። ሰጠኝ። ይሄንን እንደ ካሴት አድርጎ ሰጠኝ። እስከ ጠዋት ድረስ ሰምቼው ከዛ እሰራለሁ ብዬ ሰራውለት። ሰራለት በቃ በአንድ ጊዜ እንደው አጥለቀለቀው ከተማው ሙሉ። ሌሎቹ ሙዚቃ ቤቶች አልተቃወሙም? እንደው አረ እኛም ገበያችንን አጣንን አሁን እንዳለው አቤ ከቤ በርካታ